ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ነው። ዛሬ እንግዲህ እንባ ያዘለ ኑሮ እንበለው ርዕሱን እና በዚሁ አጋጣሚ ዩቲዩብን ሰብስክራይብ እያደረጋችሁ እየተደማመራችሁ አብረን እንደግ እና ምንድነው ዛሬ ይዤላችሁ የመጣሁት እኛ የስደተኞች አብሶ በአረብ ሀገራት የምንኖረው እንደኔ የደከመው ሰው አለ። እውነት እኔ እውነት በጣም ነው የደከመኝ፣ በጣም ነው ያቃተኝ። ሞራውን ባለንበት ሁኔታ እኔ እንጃ እኔ ደክሞኛል እና ዛሬ ስለ ሰው ምክር ልሰጥ ምናምን አይደለም የመጣሁት፣ ስለ ራሴ ህመም ላጋራችሁ፣ ስለ ራሴ ቁስል እና በቃ እኔ ደክሞኛል። እኔን መሰሎች ብዙ ይኖራሉ ብዬ ነው የሚለው ብሰራው እና ያልፋል እያልን እያለፈብን ያሉ ሰዎች ከኔ ጨምሮ ማለት ነው እና ምን አድርገን ነው ግን? ምንድነው የበደልነው? ምን አረግን? እውነት ምን በድለን ነው? ከምር ምንድነው የበደልነው? ምንድነው የጣስነው መንገድ? ያጠፋነው ነገር አለ? ከምር 10 ዓመት 15 ዓመት ለሰው እንኖራለን፣ ለቤተሰብ እንኖራለን። ለራሳችን ሲደክመን እንኳ አይዟችሁ ግን የሚያጠረክር ሰው የለንም እና የውስጤን ህመም አውጥቼ መናገር ራሱ አልቻልኩም። ከምር ስቃለው፣ ጫወታለው፣ ግን በቃ መቼ ነው ማለት እንደ ሰው መኖር የምንጀምረው? ከምር እንደ ሰው መኖር የምንጀምረው መቼ ነው? ስሬት የራሳችን ነገር ኑሮ በቃ እንጃ አላቅም። ታውቃላችሁ ከምናገረው ነገር ቅስማ እየቀጠመኝ ነው። በቃ እንጃ እና ኑሯችን ሁሉ በያዘለ ኑሮ እና በቃ ብለው ብታገለው ዳሽን ተራራ ሆነብኝ ኑሮ ራሱ ሊቀየር ያልቻለ ሊገፋኝ ያልቻለ እና በጣም ድክም ሰልችል ብሏችሁ አያውቅም። እኔም እንደምትም ሰራለሁ ግን አልቅሼ አላውቅም። እንደውም ሰውን አበረታታለሁ። ደክሟችኋል፣ ደክሟችኋል፣ መኖር አትችልም። በቃ መኖር የሚባለውን ነገር ራሱ ያውቁታል። ከምር እና ያልተኖረ ልጅነት ማለት በዚህ እድሜ ይህን ሁሉ ነገር አሳልፋለሁ በህይወት ያስብ ያላቀለ ኢቨን ፊቴ እስከሚቀያየር እድሜና ፊቴ እንኳ እንዳይደለ ሄድልኝ አልቻለም። ኢቨን እስከዚህ የደከምኩበት ነገር ዜሮ፣ ምንም የለም ምንም እና በቃ አላውቅም ምን ማድረግ እንዳለብኝ። በቃ ውስጤ ጭንቅላቴ ባዶ ሆኗል። ምን ማሰብ እንዳለብኝ ራሱ አላውቅም። ሁሉ ነገር ቁስል ነው፣ ህመም ነው። የሚስቀው ግን ማን ነው? እኔ የሚስቀውን ሰው ነው ማወቅ የምፈልገው። ከምር በቃ ሁሉ በቃ የደከመው ሰው አይታችሁ አታውቁም? አንዳንድ ራሳቸውን የሚያጠፉ ሰዎች ራሳቸውን ያላስፈላጊ ነገር የሚያደርጉት አሁን ነው የተረዳኋቸው። በቃ ትኖሩ ነገ የተሻለ ነገር ምናምን ይመጣል።
የባሰ ነገር ሲመጣ ምንድን ነው የምትወስኑት? እግዚአብሔር አንዳንዴ ራሱ ምን ብለሽ ጥፊ ጥፊ ይለኛል። ግን ወደየት ምን ብዬ ልጥፋ? ያልተወራ ብዙ መማር ውስጣችን ላይ ነው። ልትችሉ በቃ ያረፈደባችሁ ሰዎች ራሳችሁ ለራሳችሁ ኢቨን እንደኔ ያረፈደባችሁ ምክርም ይሁን ብሶትን ማውጣት ምን የዛሬ ቪዲዮ ህይወት እንደዚህ ከቀጠለ ህይወት ምንም የላትም። እንደዚህ ተሰቃይተን ኖረን ለሞት ከሆነ ከዚህ የባሰ ስቃይ ሳይመጣ መሞት ራሱ የተሻለ ነው ብዬ ነው የማምነው። አንዳንዴ የሳቀው ውስጡ ህመም የለም ማለት ይቀላል። ቃሪጫ ማውራት አልቻልኩም። በቃ ቪዲዮ መስራት ላቁምና ሳረጋጋ ምናምን ሌላ ቪዲዮ እሰራላችኋለሁ። አልቻልኩም በቃ